ሰላም ይህ ንጋት የተሰኘው በወጣቶች የሥራ ፈጠራ ችሎታ የጤናና ማህበረሰባዊ ተሳትፎ ላይ ትኩረቱን የሚያደርገው የቴሌቪዥን ፕሮግራም ነው። የሥራ ህይወትን እየጀመረ ላለ ወጣት ነፃ አገልግሎት የሥራ ላይ ልምምድና ስልጠናዎች ጥሩ አማራጭ ሊሆኑ ይችላሉ። ግን እነዚህን ስልጠናዎች የት ማግኘት ይቻላል? እነዚህን አገልግሎቶች በማግኘት ሂደት ውስጥ ያሉ ፈተናዎችን እንዴት ማለፍ ይቻላል? የዛሬው ትኩረታችን እዚህ ላይ ይሆናል። ራይል ስለሺ ነኝ። እዚህ አዲስ አበባ ከሚገኘው ስቱዲዮአችን ደግሞ ከኑሃሚን ጥበቡ በርካታ ፈተናዎችን አልፈሻል በጣም እሺና ከቲዮቤስታ ይጥናሻው ጋር ከስራና ክህሎት ሚኒስቴር የስራ ዝግጁነትና የክህሎት ማዳበር አማካሪ ጋር ገኛለሁ። እንኳን ደህና መጣችሁ። እንኳን ደህና ቆይሽ። ኑሃሚን በርካታ ውጣውረዶችን እንዳለፍሽ ተስፋ አድርጋለሁ። ስለዚህ በጣም ብዙ ታሪኮችን ታካፊናለሽ ብለን እንገምታለን። አካፍላችኋለሁ። በጣም ብዙ እንደወጣት የተለያዩ ኢንተርንሺፖች ለማግኘት በጣም ብዙ ችግር ውስጥ አሳለ እኔም ብቻ ሳይሆን ጓደኞቼም ጭምር ማለት ነው። እንግዲህ ቀስ እያልኩ ነግራችኋለሁ። መልካም ቲዮቤስታ እንግዲህ ለበርካታ ወጣቶች ምላሾች ወይም ደግሞ አቅጣጫ የሚያስይዙ አይነት ምክሮች እንዳሉሽ ተስፋ አድርጋለሁ። በመሰራበት ዘርፍ ውስጥ ብዙ ነገሮችን ኦብዘርቭ አድርጌያለሁኝ። ስለዚህ እነሱን ለማጋራት ዝግጁ ነኝ። መልካም ወደ ውይይታችን ተመልሰን እንመጣ ይሆናል። ከዛ በፊት ግን ወደ ባልደረባዬ ኪሩቤል ልውሰዳችሁና በነፃ አገልግሎት የሥራ ላይ ልምምድና ስልጠናዎች ዙሪያ ላይ በርካታ ውጣውረዶችን ማለፍ የቻለች ወጣት ጋር ቆንጆ ቆይታ አድርጓል። እሱን ተከታትለን ተመልሰን እንመጣለን። ከአፓረንትሺፕ ከኢንተርንሺፕ እና ከነፃ አገልግሎት ጋር ተያይዘው የሚመጡ በርካታ ጠቀሜታዎች ቢኖሩም ነገር ግን ወጣቶች ከስራው አካባቢ ጋር የሚተዋወቁበት የተግባር ክህሎትና የሥራ ልምድ የሚያገኙበት እንዲሁም የግንኙነት መረባቸውን የሚያሰፉባቸውን የልምምድ እድሎች ማግኘት በጣም አስቸጋሪ ነው። በዚህ ምክንያትም እነዚህን እድሎች መፈለግ ተስፋ አስቆራጭና አሰልቺ እየሆነ ይመጣል። ዛሬ ከቃል ኪዳን ጋር አጭር ቆይታ አደርጋለሁ። ቃል ኪዳን እንደ ብዙ ወጣቶች በክፍል ውስጥ በቲዮሪ የተማረችውን ትምህርት በተግባር የምትለማመድበት የአፓረንትሺፕ እድል ለማግኘት በጣም ተቸግራ ነበር። ሰላም ቃል ኪዳን፣ እንዴት ነሽ? ሰላም ነሽ? አለን። ወደ ስራ እየገባሽ ነው? እንዴት ነው ስራ? ስራ ቆንጆ ነው፣ እግዚአብሔር ይመስገን። ምንድነው እዚህ የምትሰሪው? ምንድነው ሙያሽ? ሙያዬ ፉድ ቴክኒካል ማናጀር ውስጥ ነው የምሰራው። ሰንሴት ኢምፖርት ይባላል። ትምህርት ስትጨርሺ አፓረንትሺፕ ስልጠና ተከታትለሻል አይደለ? አዎ ተከታትለሻል። እንዴት ነበር ያንን የአፓረንትሺፕ እድል ያገኘሽው? ግቢ ነበርኩ እና ቤተሰቦቼን ነበር እንዲጠይቁልኝ ያደረኩ። የድጋፍ ደብዳቤ ይሰጠናል ከዛው ከዩኒቨርሲቲው የድጋፍ ደብዳቤ ይዘው እየሄዱ እንዲጠይቁልኝ ነበር ያደረኩ። አንዳንዶቹን በስልክ ኮንታክት አደርጋለሁ፣ ከዛው ውጪ ግን በአካል ነው። ከዛ መጨረሻ ላይ መጥቼ ራሳችን በግሩፕ ነበር ራሳችን መተን ያናገርናቸው። ያንን የአፓረንትሺፕ እድል ለማግኘት ምን ያህል አስቸግሮች ነበር? ሂደቱስ ምን ያህል አድካሚና አሰልቺ ነበር? አፓረንትሺፕ መፈለጋ አንደኛ መረጃ እጥረት አለ ማለት የትኛው ኦፊስ ነው ሞር ስለኛ ትኩረት አድርጎ የሚሰራ የሚለውን አናቅም ነበር። በዛ ላይ የጊዜ ጥበት አለ። አፓረንትሺፕ በዚህ ጊዜ ነው አስገቡ የምንባለው፣ ቀነ ገደብ አለ። በዛ ስለሆነ በቃ የት ጋር ማስገባት እንዳለበት ትንሽ ግራ ያጋባል። በዛ ላይ የቦታ ርቀት አለ። እኔ ደብረ ማርቆስ ነው የተማርኩ፣ ቤተሰቦቼ እዚህ ስለሆኑ አፓረንት እዚህ ነው መውጣት የምችለው። ስለዚህ ከዛ ወደዚህ ለማለት በጣም ይከብዳል። ከዛ ውጪ ደግሞ ተቋሞቹ አይቀበሉም፣ አንዳንዶቹ ፍቃደኛ አይደሉም። ምክንያቱም አንዳንዶቹ ሊሚት አላቸው። ይሄን ያክል ሰው ብቻ ነው የምንፈልገው ሊሉ ይችላሉ። 5 or 4 ሰው እንደዚህ ከዚህ ውጪ አንችልም ይላሉ። አንዳንዶቹ ደግሞ ኤክስፒሪየንስ ስለሌለ ያው ከነሱ ጋር ሌላ የሥራ ጫና ስለምትፈጥርባቸው ፍቃደኛ አይሆኑም። ስለዚህ እንደዚህ አይነት ቻሌንጆች ነበሩት። አሁን ደግሞ ወደ ቢሮ እንግባና ሌሎችን እንጫወታለን። ጥሩ። አፓረንትሺፕ እድሎችን ለማግኘት ምን ያህል አስቸጋሪ እንደሆነ ነግረሽኛል። ከተሞክሮሽን እነሳና እንደዚህ አይነት እድሎች ለማግኘት ፍለጋ ላይ ያሉ ወጣቶች ምን ማድረግ አለባቸው? የመጀመሪያው ያው እንደ ምክር የምነግራቸው ተስፋ መቁረጥ የለባቸው። ምክንያቱም በጣም ያሰለቻል። አንድ ቢሮ ሄደህ በቃ ምንም አይነት መልስ የማይሰጡ ከሆነ ያሰለቻል። ስለዚህ ተስፋ መቁረጥ የለባቸው። አንዱ ጋር አፕላይ አድርገው እምቢ ቢባሉ or ደግሞ ሪፊውዝ ቢያደርጓቸው ቀጣዩ ጋር መሞከር አለባቸው። ምክንያቱም ኢንተርንሺፕ ጋር የምታገኘው ከምንም በላይ ኤክስፒሪየንሱን ነው። ወርክ ኢንቫይሮንመንቱን ተለምዳለህ፣ ብዙ ነገሮችን ነው የምትለምደው። ስለዚህ ተስፋ መቁረጥ የለባቸው እና ደግሞ የተለያዩ አይነት አማራጮች አሉ አሁን ላይ
ኢንተርኔት ሰርች ማድረግ ይችላሉ በኢሜል ብላሉ ኢሜላቸውን ብዙ ኦፊሶች ስለሚያስቀምጡ በኢሜል ማድረግ ይችላሉ ስልክ ጋም ኮንታክት ዳይሬክት ኮንታክት ማድረግ ይችላሉ በኮንሰልታንሲ ሄደው የሥራ ፍለጋ እንደዚሁ አፓረንትሺፕ ቮለንተርም የሚያገናኙ ከዛ ውጪ ደግሞ ቅድሚያ መስጠት ያለባቸው አሉ ማለት በብዛታው ቮለንተሪዝምም አፓረንትሺፕ ጋር ሲገባ ምን አይነት ጥቅም አለው ብቻ ብለው ነው የሚገቡት ግን ለኤክስፒሪየንሱም በጣም ትልቅ ስለሆነ ግዴታ ብሮር ደግሞ ክፍያ ስለሌለው ብለ መተው የለባቸው እንግዲህ አጠር ያለ ጭውውት ነው ያደረግነው ቃል ኪዳን ከመግባትሽ ነው ቢሮ ላይ ያያስኩሽ አመሰግናለሁ ለነበረን ቆይታ አመሰግናለሁ ሻይ ቡና ገሳለ ችግር የለም ሌላ ጊዜ እመጣለሁ ሰላም ወይ መልካም ቀን አፓረንትሺፕ ኢንተርንሺፕ እና የበጎ ፈቃድ አገልግሎቶች ብቁና ተወዳዳሪ ስራ ፈላጊና ሰራተኛ ለመሆን እጅግ ወሳኝ ናቸው ስለነዚህ እድሎች መረጃ ማጣት ደግሞ የተግባር ልምምድና ስልጠና እድሎችን ለማግኘት በጣም አስቸጋሪ ያደርገዋል እነዚህንና መሰል እድሎችን ስንፈልግ የተለያዩ አማራጮችን መጠቀም በትምህርት ላይ ያለን ጀምሮ እነዚህን እድሎች መፈለግና ምንም ያህል አድካሚና ሰልቺ ቢሆንም ተስፋ ለመቁረጥና ሁሉ ጊዜም ንቁ ሆኖ መጠበቅ ያስፈልጋል ተመልሰናል ከቲዮቤስታና ከኑሃሚን ጋር ነው ያለነው የዛሬው ትኩረታችን ደግሞ የነፃ አገልግሎት የሥራ ላይ ልምምድና ስልጠናዎች ዙሪያ የሚያጋጥሙ ውጣውረዶችን እንዴት ማለፍ እንችላለን በሚለው ዙሪያ ነው እስቲ ከኑሃሚን እንጀምርና ያለፍሽበትን ጉዞ እስቲ ትንሽ አካፊን የተለያዩ ክህሎቶችን ለማግኘት ኢንተርንሺፖች አፓረንትሺፖች ቮለንተሪዝም ምናምን እንፈልጋለንና እነዚህ ነገሮች ለማግኘት በጣም ብዙ ችግር አለ ማለት እነዛ እድሎች አሉ ግን እኛ እነሱ ጋር የምንገናኝበት ፕላትፎርም የለም በርግጥ አሁን ኢንተርኔት መምጣቱ በጣም ጥሩ እድል ከፍቶልናል ግን በዛው ልክም በጣም ትልቅ ክፍተት አለ ስራ ፈላጊዎችና በስራ ምለው በዚህ ኬስ ቮለንተሪዝም እና የመሳሰሉ ኢንተርንሺፖችን ነው ቲዮቤስታ እሷ ያሳለፈችው ህይወት ከበርካታ ወጣቶች ጋር ተመሳሳይነት አለው ማለት እንችላለን የአብዛኛው የኢትዮጵያ ውስጥ ያሉ ተመራቂ ተማሪዎች የሚሄዱበት ጀርኒ እንደ ኑሃሚን ላይሆን ይችላል ሶ ምን ማለት ነው ከትምህርት ቤት ከዩኒቨርሲቲ ግራጁዌት ካደረጉ በኋላ ትራንዚሽን ሲያደርጉ ወደ ስራ ዓለም በጣም አዲስ ዓለም ነው ስኩል ቱ ወርክ ትራንዚሽን ይላል ከትምህርት ወደ ስራ ትራንዚሽን የሚያደርጉበት ፒሪየድ ማለት ነው ያ እንዴት ነው ትራንዚሽን የሚያደርጉት ሚለው አሁን ያልሽው ነገር ኢንተርንሺፕ እና አፕሬንቲስሺፕ እነሱ ፕሮግራሞች ጆይን አድርገው ቢያልፉ ወደ ስራ ዓለም ቢቀላቀሉ መልካም ነው እና አሁን አብዛኛዎቹ ወጣቶች ይሄ እድል የላቸው በሶስት መልኩ ማየት እንችላለን ይሄንን ለምን እድሉ እንደማይኖራቸው አንድ ራሳቸው ወጣቶቹ ወይም ግራጁዌቶቹ እነዚህን ፕሮግራሞች ፈልጎ የማግኘት ኢንትረስት ወይም ደግሞ ንቃት ሞቲቬሽን ከሌላቸው ችግር ይፈጠራል አያገኙአቸውም ተመርቀው ወዲያውኑ ወደ ስራ ዓለም ለመቀላቀል ደግሞ ትልቅ ደሞዝ ወይም ገንዘብ የማግኘት ምኞት ደግሞ ከነዚህ ኢንተርንሺፕ እና ኤክስፒሪየንሶች ራሳቸውን ያሳጣቸዋል ያግዳቸዋል ማለት ነው ሌላኛው የቀጣሪዎቹ ናቸው ሁለተኛው ቀጣሪዎቹ ይሄኛውን ኦፖርቹኒቲ አያመቻቹም ባጭሩ ማጆሪቲ በእኛ ሀገር ኮንቴክስት ሶሻል ሪስፖንሲቢሊቲያቸውን አይወጡም አብዛኛዎቹ ቀጣሪዎች ሶስተኛ የመንግስት ፖሊሲ ዲዛይን ሲደረግ ይሄንን ያማከለ መሆን አለበት እነዚህ ኦፖርቹኒቲዎች ያማከለ መሆን አለበት ኑሃሚን ምን አይነት መንገድ ነበር የምትጠቀሚው በአካል የሄድሽ የማስታወቂያ ሰሌዳዎችን ማንበብ ኢንተርኔትን በመጠቀም ምክንያቱም እንደ አንድ ቻሌንጅ የተቀመጡት በወጣቶች ዙሪያ እነዚህን ማስታወቂያዎች የማግኘት አይደለ የመገናኘት ነበር ያንቺ መንገድ ምን ነበር የምትጠቀሚው እኔ እንግዲህ የማስታወቂያ ቦርድ ላይ ሄጄ ቆመን ቢያላቅ በዘመኔ ግን ያው ምክንያቱም ሁሉም ነገር አሁን እጃችን ስልካችን ላይ ነው ያለው ሶ ጉግል በማድረግ የተለያዩ ነገሮችን ቻናሎች አሉ አሁን በዋነኝነት ቴሌግራም ነው በወጣቱ ዙሪያ በጣም እንጠቀመውና እዛ ላይ የተለያዩ ቻናሎች አሉ እነሱን እንትን በማለት እዛ ውስጥ የገቡ ቼክ በማድረግ ፊቲን አረጋለሁ አላረግም ወይ በማለት ከዛ ባለፈ ደግሞ ለምሳሌ አንድ ኢንተርንሺፕ ቮለንተሪዝም የሰራበት ቦታ ነበር ኤስኦኤስ እና ያን ያገኘሁት ምንድነው ስራው ያ ቮለንተሪዝም እንትን ፖዚሽን ወጥቶ አልነበረም እኛና አፕሮች አድርገን እና ሁለት ጓደኞች ይሆናል ለሶስት ኮንታክት አድርገናቸው ራሳችንን ሄደን እንደዚህ ለማድረግ ፈልገን ነበር ስንል እሺ ብሎ የተቀበሉ ማለት ነው እና እኔ ከኔ ኢንትረስት ጋር ወይ ደግሞ እኔ ወደት መድረስ ከምፈልግበት ነገር ጋር ፊት የሚያደርግ ካምፓኒ ወይ ደግሞ ኤንጂኦ ወይ ደግሞ ጂኦም ሊሆን ይችላል ገቨርንመንታል ኦርጋናይዜሽን ካገኘሁኝ
ጉግል አረጋውና ኮንታክት አድርጊያቸው ወይ በኢሜል ተጻጽፌም ወይ ደግሞ በአካል ሄጄ ነበር አፕላይ ማድረገው። በቃ ይሄ ነው ንቃት ያልኩሽ ማለት ነው። ባለቤቱ ወጣቱ ነው። ባለቤቱ ስራ አነፍንፎ ኢንተርንሺፕ ኦፖርቹኒቲ የማግኘት ሪስፖንሲቢሊቲ ያለበት ባለቤቱ ወጣቱ ወይም ግራጁዌቱ ነው። እሷ ደግሞ ይሄን አድርጋ ነው አሁን ላለችበት ደረጃ የደረሰችው። እነዚህ የነፃ አገልግሎት የስራ ላይ ልምምድና ስልጠናዎችን መረጃዎችን ለማግኘት ትልቁ መሰናክል ምንድነው? ተመራቂ ተማሪዎችን እንዴት ሊንክ እናድርጋቸው ወደ ስራ ዓለም? ስለዚህ የተለያዩ የጆብ ሴንተሮችን ፐብሊክ ኢምፕሎይመንት ሰርቪሶችን መስጠት አንድ ወጣት ሄዶ ሴንትራላይዝድ በሆነ መስኮት አገልግሎት የሚያገኝበት እና ይሄ ኦፖርቹኒቲ ይሄ ቫካንሲ ይሄ ኢንተርንሺፕ እዚህ ቦታ አለ ብሎ ሊንክ የሚያደርግ ፕላትፎርም ያስፈልጋል። አሚን መሰናክሎችን አንስተናል አይደል? እንደዚህ አይነት መሰናክሎችን ወይም አንቺ ያጋጠሙሽ መሰናክሎች እንዴት ነበር የምታልፊያቸው? እኔ እንግዲህ ያው ለማግኘት እነዚህ ነገሮች ለማግኘት ማረጋው ቅድም እንዳልኩሽ ኢንተርኔት በደንብ ተጠቀማለሁ። ከከተማ ወጣ ያለ ሰው እንዴት እንደዚህ አይነት ነገር አክሰስ ሊኖረው እንደሚችል ምናምን ትንሽ ይከብዳል። ግን አሁን እኔ የኢሜል አክሰሶች የኢንተርኔት አክሰሶች እንደገና ደግሞ ከሱም በላይ ደግሞ ይሄ አፕላይ ሲደረግ ለአንድ ለቮለንተሪዝም ለአፓረንትሺፕ ለኢንተርንሺፕም ሊሆን ይችላል ሲቪ ብዙ ጊዜ ይጠይቃል። ሲቪ እና ከቨር ሌተር ይሄን ራሱ የማያውቅ ሰው አለ ምንም የማያውቅ ማለት ነው። እና ይሄን ራሱ የማወቅ አክሰስ ነበረኝ እኔ እንደ ሃይ ስኩል ላይ ይሄን የማወቅ አክሰስ ነበረኝና እነዚህ አይነት ነገሮችን ያው ሁሉም ሰው አክሰስ ቢኖር አሪፍ ነው ብዬ አስባለሁ። እነዚህ አይነት ነገሮችን በደንብ ሲቪዎችን በማጠንከር እንደገና ደግሞ ከቨር ሌተርን በደንብ የሆነ ዋን ሳይዝ ፊትስ ኦል አይነት ነገር አይደለም። እኔ ለአንድ ብዙ ጊዜ የሚታየው ምንድነው አንድ ቴምፕሌት ይዘጋጅና ከቨር ሌተር ምናምን ለሁሉም እንትኑ ራሱ አይቀይሩትም ማለት ነው። አንዳንድ ጊዜ ካምፓኒ ኔሙ ራሱ አይቀይሩትም እና ይሄን ነገር ትንሽ ሞዲፋይ ማድረግ ይቻላል አሪፍ ነው ብዬ አስባለሁ። ግን እኔ እነዚህ ነገሮች በደንብ በማስተካከል ነበር ቻሌንጆቹ ማለት አፕላይ ማድረግ ቦታም ለመቀበል ቻንስ አለኝ ወይ ደግሞ ቻንስ በደንብ ይጨምረኛል ብዬ የማስበው ነገር በደንብ ሲቪን ምናምን አሪፍ አድርጌ በማስተካከል ነው ብዬ አስባለሁ። በጣም በቃ ይሄ ነው ማለት እንደዚህ ቅድም እንዳልኩት ስኩል ቱ ወርክ ትራንዚሽን ሲደረግ የሚያስፈልጉት በጣም ኮር ነገሮች አንድ ሰው እንዴት ኢንተርቪው ማለት ኢንተርቪው ማድረግ አለበት ማለት ፕሮፌሽናሊዝም አፕላይ ማድረግ አለበት ወደ ኢንተርቪው ሲሄድ ሲቪውን እንዴት አድርጎ ያስተካክለው በቃ አንቺ ሄድሽባቸው ወይም ኦሬዲ ሃይ ስኩል ላይ ደርሰሽበት ከሃይ ስኩል ጀምሮ እስካሁን ባለው እድሜሽ ላይ እየሰራሽበት እየተማርሽ ፌል ያረግሽ እንደገና የተነሳሽ የመጣሽባቸው ሂደቶች ናቸው ዋና መሰረታዊ ነገሮች ለስራ ዓለም። ስለዚህ ዋንኞቹ መሰናክሎች በደንብ የሚታለፉት በራሳቸው በወጣቶቹ ዴዲኬሽን ነው ማለት ነው። በእናንተ ቢሮ ወይም የስራና ክህሎት ሚኒስቴር ደረጃ ምን አይነት አገልግሎቶች እየተሰጡ ነው? ከወጣቶችና መረጃ እንዲገናኝ ብዙዎቹንም አንስታቸዋለች። በከተማ ደረጃ ያሉ ነገሮች ናቸው ለሷ ትልቅ እድልም የሰጣት አይደለ? እንደ ሀገር አቀፍ ደረጃ በሀገር አቀፍ ደረጃ ኢትዮጵያ ብለን ብናስብ መረጃዎችና ወጣቶች እንዲገናኙ በእናንተ ቢሮ ደረጃ ምን አይነት ስራዎች እየተሰሩ ነው ያሉት? እንግዲህ በሚኒስቴር መስሪያ ቤት ውስጥ የተለያዩ ስራዎች እየተሞከሩ ናቸው ያሉት። የተወሰኑትን ለመጥቀስ ያህል አሁን ለምሳሌ አንደኛ የወጣት ማዕከሎች አሉ ኦል ኦቨር ኢትዮጵያ ማለት ነው። የተለያየ ፐርፐዝ ነው ያላቸው እነዚህ ማዕከሎች። እንደ ሚኒስቴር መስሪያ ቤት ከስራ ጋር ወይም ከስራ ዝግጁነት ጋር እነዚህን ማዕከሎች ለማገናኘት ስንሞክር የተለያዩ ፕሮጀክቶችን ዲዛይን እያደረግን ነው። እነዛ ማዕከሎች ለወጣቶች አሁን ያልናቸውን አገልግሎቶች እንዲሰጡ አንድ ወይ ሁለት ሰዎች ተቀጥረው ዲጂታል ሲስተም ተዘርግቶ ወጣቶች እየሄዱ እነዚህን ካውንስሊንግ እና ትሬኒንግ ሰርቪሶች እንዲያገኙ ለስራ ብቁ የሚያደርጋቸውን ትሬኒንጎች እንዲያገኙ የማድረግ ስራ እየተሰራ ነው። ሌላኛው ስራ ደግሞ ከኛ ካውንተር ፓርቶች ጋር የምንሰራው በክልልም ውስጥ ያሉ ማዕከሎች አሉ። ዋን ስቶፕ ሾፕ ይባላሉ የአንድ ማዕከሎች። ወጣቶች ስራ የሌላቸው ወጣቶች ግራጁዌቶች ሄደው ይመዘገባሉ እዛ። ከዛ በኋላ ኦፖርቹኒቲ ሲመጣ እነዛ ወጣቶች ኮንታክት ይደረጋሉ በዛ በማዕከሉ መሰረት። እሱም ሌላኛው እየሰራንበት ያለ ግን ያን ያህል አጥጋቢ ስራ እየተሰራ ነው ብዬ አልልም በዛ ዘርፍ። ሌላው ከዩኒቨርሲቲዎች ጋር እየሰራን ያለነው አንድ ነገር አለ። የክህሎት ምንድነው ይሄ ካሪየር ዴቨሎፕመንት ሴንተር ዩኒቨርሲቲዎች ውስጥ አሉ።
ግን አብዛኛው ተማሪ አሁን ኑሐሚን ለምሳሌ ታውቂያለሽ እንዳለ ኤግዛክትሊ አብዛኛው ተማሪ አያውቅም ካሪየር ዲቨሎፕመንት ሴንተር እና አንትረፕረነርሺፕ ዲቨሎፕመንት ሴንተር የሚባሉ አሉ ራሳቸው አስተማሪዎቹ ሊድ የሚያደርጓቸው ሴንተሮች ናቸው ኑሐሚን እንግዲህ አሁን ላይ የደረስሽበት ደረጃ ላይ ለመድረስ በጣም በርካታ ውጣ ውረዶችን አልፈሻል አይደለ ካለነሱ ፈተናዎችም ደግሞ አሁን የደረስሽበት ደረጃ ላይ አልደረስሽም ለወጣቶች ምን ትመክሪያለሽ ካለሽ ልምድ አንፃር እኔ ያው ከትልቅ ሰው እኛ የለም መክረው ግን ካለኝ ኤክስፒሪየንስ አንፃር በጣም ብዙ ነገሮች ልል እችላለሁ ግን በዋነኝነት አንደኛ ምለው ነገር ቅድም እሷ ያነሳችሁ ነው በዋነኝነት ሰልፍ ሞቲቬሽን ያስፈልጋል ማለት ብዙ ነገር አለ እንዳልኩት እኛ ብሪጅ የለም መሃል ላይ ወጣቱ አለ በጣም ብዙ ስራ በጣም ብዙ ቮለንተሪዝም በጣም ብዙ አፓረንትሺፕ ኢንተርንሺፖች አሉ ግን እኛ ነው ወደ እነሱ መሄድ ያለብን ብዬ ነው ማስበው የወጣቱ ሰልፍ ሞቲቬሽን ነው አንደኛ ነገር ትንሽ ሺፍት ላድርገውና ደግሞ ከወጣቱ አሁን ስለወጣቱ በጣም ብዙ ብለናል ወደ ለቀጣሪዎቹ ምን ትኛለሽ ብትኝ ብዬ በመልስልሽ ቀጣሪዎች አሁን ለምሳሌ አገራችን ውስጥ ታለንት የለም ይላሉ አይደለ ስኪል የለም ይላሉ ግን ዩኒቨርሲቲዎች ይሄን ስኪል አይሰጧቸውም ለግራጁዌቶች ዩኒቨርሲቲዎች አካዳሚክሊ ነው ፕሪፔር የሚያደርጓቸው ስለዚህ ቀጣሪ ድርጅቱ ነው ሶሻሊ ሪስፖንሲብል ሆኖ እነዚህን ኢንተርኖች ወይም አፕሬንቲሶች ወስዶ አለማምዶ ኦን ዘ ጆብ ኮች አድርጎ ሜንተር አድርጎ ለስራ ፕሪፔር የሚያደርጋቸው ስለዚህ መጀመሪያ ላይ ያነሳው ጥያቄ ስኪል የለም ታለንት ፑር ነው የሚለው ነገር ይመለሳል ሁሉም ካምፓኒ ሁሉም ቀጣሪ ድርጅት እንደዚህ ቢያደርግ የተወሰነ በአመት 3-4 ሰዎች ወይም ግራጁዌቶች ቢወስዱ በቃ ይሄ ቪሸስ ሳይክል ትንሽ እንትን ይሰበራል ማለት ነው እንግዶቼ ለሰጣችሁኝ ጊዜ ከልብ አመሰግናለሁ ቆንጆ ቆይታ ነበረ በጣም ቆንጆ አሪፍ ነበር አመሰግናለሁ በዛሬው የጥቆማ ሰዓታችን የነፃ አገልግሎት የስራ ላይ ልምምድና ስልጠናዎችን ለማካሄድ በሚደረጉ ውጣ ውረዶችን እንዴት ማለፍ ይቻላል በሚለው ዙሪያ ይሆናል ተከታትለን እንመለሳለን ወጣቶች ስራ ለመጀመር ሲያስቡ ኢንተርንሺፕ አፓረንትሺፕ እና የነፃ አገልግሎት መስጫዎች ክህሎትን ለማዳበር የሚያስችሉ ስፍራዎች ናቸው ምንም እንኳን ብዙ ወጣቶች የተግባር ክህሎትን መለማመድ ቢፈልጉም አገልግሎቶቹ በቀላሉ ስለማይገኙ እድሎችን ለመጠቀም በጣም ፈታኝ ሆነባቸዋል በዛሬው የጥቆማ ሰዓታችን ኢንተርንሺፕ አፓረንትሺፕ እና የነፃ አገልግሎት እድሎችን በመፈለግ ሂደት ውስጥ የሚያጋጥሙ ችግሮችን እንዴት ማለፍ እንደሚቻል እናካፍላችሁ የመጀመሪያው ነገር የራስ ተነሳሽነትና መልካም ስብዕና ነው አንድ ተቋም የኢንተርንሺፕ ወይም የነፃ አገልግሎት እድል በማስታወቂያ ሰሌዳ ላይ ላያወጣ ይችላል ምናልባት ቀረብ ብሎ መስሪያ ቤቶችን የነፃ አገልግሎት ልስጥ ብሎ መጠየቅ የእድል በሮችን ሊከፍት ይችላል አንዳንድ ጊዜ እንደ ኢንተርንሺፕ ወይም መሰል የልምምድ እድሎችን ማግኘትን ከባድ የሚያደርገው የመረጃ ማጣት ነው ስለዚህ ወደ እነዚህ እድሎች የሚጠቁሙ መረጃዎችን መፈለግ ያስፈልጋል ድረገጾችን መጎብኘት ጋዜጣዎች ማህበራዊ ሚዲያዎች የተቋማት ድረገጾችን በንቃት መከታተል ያስፈልጋል ቀጣዩ ነገር ደግሞ ምንድነው የምፈልገው የሚለውን ሐሳብ ማጥራት ነው የምንፈልገውን ማወቃችን እነዚህ የኢንተርንሺፕ እና መሰል እድሎችን የት ማግኘት እንደምንችል ያመለክተናል ጊዜም ይቆጥብልናል ሌላው በአሁኑ ወቅት በገበያ ተፈላጊ የሚያደርጉ ክህሎቶችን ማዳበር ይግድ ይላል እንደ የተግባቦት ክህሎት የአይሲቲ ችግሮችን የመፍታት ክህሎት በቡድን የመስራትና የመሳሰሉትን ክህሎቶች ማዳበር በውድድር ላይ ነጥሮ ለመውጣትና እንዲሁም ለኢንተርንሺፕ እና መሰል እድሎችን ለማግኘት በር ከፋቾች ናቸው ከዚህም በተጨማሪ ኔትወርክ መፍጠር ያስፈልጋል በዙሪያችን ያሉ ሰዎችና የግንኙነት መረባችንን መጠቀም እነዚህን እድሎች በቀላሉ እንድናገኝ ይረዳናል የግንኙነት መረባችን ለመቀጠር እድል ባይፈጥርልንም ወደ መሰል እድሎች ይመሩናል እኔ ራሄል ስለሺ ከመላው የቢቢሲ ሚዲያ አክሽን ኢትዮጵያ ባለሙያዎች ጋር በመሆን ለዛሬ ያዘጋጀንላችሁ የስካሁኑን ይመስል ነበር በሌላ ፕሮግራም እስከምንገናኝ ድረስ ሰላም